ስምህ ማን ነው? ከየት ነው የመጣህ ብለህ ጠይቀው። ልሱ በኦሮምኛ ለልጁ አብዲ የሰራ ዱፍቴ ገንዳ ከፍ እድሜ ስንት ነው? ወጋ ገሜ ቀራ ወጋ ቁረሸን ታታ ስንት ሆነ እዚህ ከመጣህ? አገ ዱፍቴ አገም ቱርቴ ድምጽ ግን አይሰማም። ከፈል ማንሽ ልጅ ጂያ ተቆብልቲ ቁረሸን ቱርቴ ምን ለማድረግ ነው ወደ መከላከያ የተቀላቀልከው? ምን ለመሆን ነው ወደ መከላከያ የተቀላቀልከው? እንዴት ነው የተቀላቀልከው? አከምቲ ቅልቅል መከላከያ ቅልቅል ገንታታ ይስልች በግድ ነው። በግድ ማለት እንዴት? እስካብራራው። የት ያገኙህ? እንዴት ያዙህ? ማለት አከምቲ ሲቀባኒ ግዳጅ የቹን አከም ግዲዳ አከምቲ ተተማልታቱ እሰራ ማሪ ፈስገሰን አክማል ጂንከ ማል ይደኒ አስገሰን መኪና ደረበታለ አንቀበል ዳንዲ ተይሩ መኪና ደረበታለ ዳንዲ ረት መኪና ራስ ቢደኒ መኪና ደረበታለ ዳንዲ ራቀበኒ መኪና ከስካን እና ከእድሜ በታች የሆኑ በግድ ያስገባል ማለት ነው። ማለት ይሄ 15 ነው አይደል? 15 ነው እድሜ እኮ 15 18 ካልሞላ በግድ ያስገባሉ ማለት ነው ወደ መከላከያ። በግድ ግብ አስከትቶ እኮ ነው ያስገባው። መንገድ ላይ ያለው በቃ ጁንታ ምናምን አገር ፍራሽ ስለገቡ አገር ላይ ቁጭ ብላችሁ መብላት አይቻልም ብሎ በግድ ጉታችሁ ስላስገባችሁ እንደዛ ብሎ ነው ያስገቡ አለ። በቃ እኛም ተመሳሳይ እንደዛ። እስኪ ያጋጠመህ ነገር በምን ሁኔታ እንደተማረክ በኦሮምኛ ንገረን ብለህ በኦሮምኛ አስረዳ። አከምቲ ሮ ጋማና ከነሰንቴ ምርቃቲ አከምቲ ግዲዳን አከምቲ ምርቃቲ ከነሰንቴ ወጋባቶ አከሚስ እንጂ ይራ ልቆበዲ ሰጋሌ አማ ማና ካናቲ ግዳጅዳን ጌቴ ይችሩ ሁሉ ነገር እኔ ያቀን ተይዞ እስከ ዛሬ የመጣው በግዳይ ያቀን ከመኪና አስገባ በኋላ እኔ ተመልሶ የተጠየቀ ሰው የለውም። በቃ ውጋ አስገባ ዝም ብሎ አንድ ወር ከ15 ቀን ስልጠና ትገባላችሁ ብሎ ማፍታትና ማግጣም ብቻ ይሄ እንዲህ ነው ብሎ በቃ ውጋ ግቡ ብሎ አስገባን። ከትላንት ወዳ ነው መጣ። ምንም በቃ በግዳጅ ነው እስካሁን መጣ እንጂ ወዲቻ አይደለም ይላል። ትክክ አሁን አንተ ተናገር። ቁጭ በል አንተ ቦታ መሄድ ትላለህ። ስምህ ማን ነው? እኔ ሁሴን